በነቢያት ማመን ካመን በኋላስ ታሪካቸውን ማወቅ አውቀንስ የእነሱን አርአያ መከተል። እንግዲህ ወደ ርዕሱ ልውሰዳችሁና በነቢያት ማመን ነው የሚለው ጥያቄው የሚሆነው። በነቢያት ማመን ስንል ሙስሊሞች መጽሐፍ ቅዱስ ውስጥ በተጠቀሱት ነቢያት ያምናሉን? የነቢያት ባህሪ በጥቅሉ ምን ይመስላል የሚል ነው። መልሱን አብረን እናዳምጠው። ሙስሊሞች ኢየሱስ ክርስቶስን ጨምሮ በመጽሐፍ ቅዱስ ውስጥ በተጠቀሱት ነቢያት ያምናሉ። ለቀደምት ሕዝቦች የተላኩ በተለያዩ ጊዜያት መለኮታዊን መልእክት የሰበኩ መሆናቸውንም ይቀበላሉ። በአንድ ሐዲስ ላይ እንደተጠቀሰው አላህ በአጠቃላይ ወደ 124,000 የሚጠጉ ነቢያትን የላከ ሲሆን ከእነዚህም ውስጥ 313 ያክሉ መልእክተኞችም ጭምር ናቸው። ነቢያት የሚባሉት ራሳቸው ተግባራዊ እንዲያደርጉ ብቻ የአላህ መመሪያ የሚደርሳቸው ሲሆኑ መልእክተኞች ወይም ሩሱል ደግሞ የአላህን መመሪያ ራሳቸው ከመተግበርም አልፈው ለሌሎች ሰዎች የማዳረስና የማስተማር ተልእኮ ያላቸው ናቸው። ቅዱስ ቁርአን እንደሚያስተምረው የመጀመሪያ ነቢዩ አዳም ሲሆኑ የነቢያትም ይሁን የመልእክተኞች መቋጫና መደምደሚያ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። አላህ ከነቢዩ ሙሐመድ በፊት በርካታ ነቢያት መላኩን በቁርአን ውስጥ ተናግሯል። ከእነዚህ ነቢያት ውስጥ በስም የጠቀሳቸው ጥቂት አይደሉም። ለምሳሌም በቁርአን አልኒሳ 163 ላይ አላህ ለነቢዩ እንዲህ ብሏቸዋል። እኛ ወደ ኖህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን። ወደ ኢብራሂምም ማለትም አብርሃም፣ ወደ እስማኤልም፣ ወደ ይስሐቅም፣ ወደ ያዕቆብም፣ ወደ ነገዶችም፣ ወደ ኢሳም ኢየሱስም፣ ወደ ኢዮብም፣ ወደ ዮናስም፣ ወደ ሃሩንና አሮን እና ወደ ሱለይማንም ሰለሞንም አወረድን። ለዳዊትም ዘቡርን ሰጠነው። አኒሳ ቁጥር 163። እንግዲህ ነቢያት በሙሉ አርአያነት ባለው ምጡቅ ሥነ ምግባር የታነጹ ሰዎች ሲሆኑ በተለያዩ የታሪክ አጋጣሚዎች መለኮታዊን መልእክት ለተለያዩ ሕዝቦች ያደርሱ ዘንድ በአላህ የተመረጡ ናቸው። ማናቸውም ቢሆኑ ሙሐመድ ይሁኑ ኢየሱስ ወይም ሙሳ ወይም ሌላ ከአላህ ጋር የሚጋሩትና የሚሻረኩት ምንም አይነት መለኮታዊ ሥልጣን የላቸውም፣ አለንም አላሉም። ጋፋር ኢድሪስ የእስላም መሠረታዊ እውነታዎች በሚል ርዕስ ባቀረቡት መጣጥፋቸው እንደተናገሩት ነቢያት ባላቸው ከፍተኛ ሥነ ምግባራዊ፣ መንፈሳዊና አእምሯዊ ደረጃ የአላህን ብርሃን ለዓለማችን ለማድረስ በራሱ በአላህ የተመረጡ ሰዎች ናቸው። አላህ አንድን ነቢይ ሲመርጥ ነቢዩ ለሚደርሰው መልእክት ማረጋገጫ የሆነው ዘንድ ግልጽ ማስረጃ ይሰጠዋል። እንዲሁም ከሐሰተኛ ነቢዮች ከጠንቋዮችና ከሟርተኞች ይለየዋል። ማንኛውም ነቢይ ቢሆን እስከ መጨረሻው ተልእኮውን አይከዳም። ለሕዝቦቹ የሚያስተምረውን ሐቅ በአርአያነት ከመተግበርም አይቦዝንም። ምንም እንኳ ከተራው ሰው ላቅ ያለ መንፈሳዊ፣ ስነ ምግባራዊ እና አእምሯዊ ደረጃ ቢኖራቸውም፣ ምንም እንኳ ከአላህ ጋር ለየት ያለ ትስስር ቢኖራቸውም፣ ነቢያት በማንኛውም መልኩ ሰዎች ናቸው። ይወልዳሉ፣ ይወለዳሉ፣ ይበላሉ፣ ይጠጣሉ፣ ይገበያያሉ፣ ይተኛሉ፣ ይሞታሉ፣ ይረሳሉ፣ ይሳሳታሉ። ሰው እንደ መሆናቸው መጠን ዕውቀታቸው ውስን ነው። ስለ መጪው ጊዜ መናገር፣ መተንበይ የሚችሉትም አላህ ያሳወቃቸውን ያክል ብቻ ነው። አላህ ሲፈቅድላቸው ካልሆነ በስተቀር ማንኛውንም ሰው ቢሆን ከአላህ ጋር የማማለድ ሥልጣንም ሆነ እነርሱ ለፈለጉት ሰው መለኮታዊ ምሪት የመስጨት ችሎታ የላቸውም። በአጠቃላይ የዚህን ግዙፍ ፍጥረተ ዓለም አሰራር በመቆጣጠሩ ረገድ ምንም የሚያደርጉት አስተዋጽኦ የለም። ሌላው ጥያቄ ኢስላም የቀደምት ነቢያትን አስተምህሮቶች አስመልክቶ ምን አቋም አለው? መልሱን አብረን እንስማው።
አምላክ ፍጹም አንድ ነውና በተለያዩ ጊዜያትና ቦታዎች የላካቸውንም ነቢያት የተለያዩ እምነቶችን እንዲያስተምሩ አላደረገም። ይልቁንም የፈጣሪን ባህርያትና ጸባያት፣ ሰው ከፈጣሪ ጋር ሊኖረው የሚገባውን ግንኙነትና ትስስር እንዲሁም ሌሎች መሠረታዊ ጉዳዮችን በተመለከተ የሁሉም ነቢያት አቋም አንድ አይነት ነው። ስለሆነም ፍጹም አንዱ ፈጣሪ በነቢዩ መሐመድም ይሁን በነቢዩ ኢየሱስ ወይም በሙሴ በኩል የላከው ሃይማኖት በመሠረቱ አንድ መሆኑን ሙስሊሞች ያምናሉ። ሁሉም ነቢያት አንድ መሠረታዊ አስተምሮ አላቸው። ሰዎች ጌታቸው በማንኛውም መልኩ ፍጹም አንድ መሆኑን ተገንዝበው ለእርሱ ሕግጋት ብቻ ተገዢ እንዲሆኑ የሚያዝ ቁርአን ይህንን ሐቅ ሲያረጋግጥልን እንዲህ ብሏል። ሙሐመድ ሆይ ከአንተ በፊትም እነሆ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አልላክንም። አልአንቢያ ቁጥር 25። እዚህ ላይ ነቢያት የሚረሱና የሚሳሳቱ ናቸው ሲባል ፍጹም የማይረሱ ፍጹም የማይሳሳቱ አይደሉም። ፍጹም የማይረሳና የማይሳሳት አላህ ብቻ ነውና ለማለት እንጂ የጎላ ኃጢአት እንደ ዝሙት፣ ሰው መግደል ወዘተ ይሠራሉ ለማለት እንዳልሆነ ልብ ይበሉ። ለነቢዩ መሐመድ የወረደው መልእክት ቁርአን የመለኮታዊ መልእክት መደምደሚያ ነው። ቀደምት መለኮታዊ መልእክቶች የኋላ ኋላ የተቀላቀለባቸው ተረት ተረት አጣርቶ በማስቀረት የያዙትን መለኮታዊ እውነታ በድጋሚ ያረጋግጣል ቁርአን። ያንንም በፊቱ የነበረውን መጽሐፍ አረጋጋጭ መጽሐፍ ነው ይለናል አልአንዓም ቁጥር 92። በቅርቡ እስላምን የተቀበሉ ካናዳዊው የሂሳብ ሊቅ ጋሪ ሚለር ቁርአንን ከጥራት መቆጣጠሪያ ጋር ያመሳስሉታል። ምክንያቱም በቀደምት መጽሐፎች ውስጥ በሰዎች እጅ የተጨመሩትን ቅጥፈቶች ወደ ጎን በመተው ትክክለኛ አስተምህሮቶችን ብቻ አካቷልና። ስለሆነም ቁርአን ያለፉትን መለኮታዊ መጻሕፍት ያረጋገጠ፣ የጎደለውን የሞላ፣ የጠመመውን ያረቀና ያስተካከለ በመሆኑ ጊዜና ቦታ የማይገድበው መለኮታዊ መማሪያ ሃይማኖት ይዞልን መጥቷል፣ ኢስላምን። ጌታ አምላካችንም አላህ በቁርአን እንዲህ ይለናል፣ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም እስልምናን ከሃይማኖት በኩል ወደድኩ። አልማኢዳ ቁጥር 3። በተጨማሪም አላህ ስብሓነ ወተዓላ ይህንን የመደምደሚያ መልእክቱን እንዳንክድ አስጠንቅቆናል እንዲህ ሲል፣ ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክህደት ተጠንቀቁ። አልአንዓም ቁጥር 155። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።